ሰላም የሚኪ ሚዲያ ቤተሰቦች እንዴት ናችሁ? በባለፈው ቪዲዮ ስለ አፕወርክ ማወቅ ያለባችሁን ነገር በሙሉ ነግሬያችሁ ነበር። በዛሬ ቪዲዮ ደግሞ ስለ ፖርትፎሊዮ ማወቅ ያለባችሁ ነገር ነግራችኋለሁ። ከነገርኳችሁ በኋላ ደግሞ ፖርትፎሊዮ እንዴት እንደሚሰራ ስቴፕ ባይ ስቴፕ ሁሉንም ነገር ነግራችኋለሁ ማለት ነው። ስለዚህ ይሄ ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ይሄንን ቻናል ደግሞ ሰብስክራይብ በማድረግ የሚኪ ሚዲያ ቤተሰብ መሆን ትችላላችሁ ማለት ነው። ወደ ቪዲዮ እንግባ። ፖርትፎሊዮ ማለት እስካሁን ድረስ የሰራችሁትን የስራ ሂስትሪ አንድ ፋይል ላይ አድርጎ ማሳየት ማለት ነው። ፖርትፎሊዮ ማለት በቀላሉ እንደዛ ነው። ምንም አዲስ ነገር የለም ማለት ነው። ለምሳሌ ከሁለት ወር በፊት ለሁለት ክላይንቶች ወይም ደንበኞች 3 የቪዲዮ ኤዲቲንግ እና 5 የግራፊክ ዲዛይን አሪፍ አድርጋችሁ ሰርታችሁ ከሆነ እነዚህን ቪዲዮዎች ወይም ግራፊክ ዲዛይኖች አንድ ላይ በማድረግ በራሳችሁ ፖርትፎሊዮ መጠቀም ትችላላችሁ ማለት ነው። ስለዚህ ፖርትፎሊዮን በቀላሉ እንደዚህ ማብራራት እንችላለን። ስለ ፖርትፎሊዮ ይሄን ያህል ከተገናዘባችሁ ፖርትፎሊዮ እንዴት እንደሚሰራ ላሳያችሁ። ቀድሜ የፋይሉን እንትን ነው ማሳያችሁ ማለት ነው። የፋይሉን ፖርትፎሊዮ ነው ማሳያችሁ። አሁን በማሳያችሁ ፖርትፎሊዮ ደግመን ነው የምንሰራው ማለት ነው። ስለዚህ ይሄ ለፍሬንዴ የሰራሁት ፖርትፎሊዮ ነው ቀድሞ። ይሄን ፖርትፎሊዮ ደግመን እንዴት እንደምንሰራ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ስለዚህ ይሄ ቀድሞ ርዕሱ ታይትሉ ግራፊክ ዲዛይን ይላል። ግራፊክ ዲዛይን ፖርትፎሊዮ ነው ማለት ነው። ስለዚህ ይሄ ምን አይነት ፖርትፎሊዮ ነው ደንበኛው መጥቶ ይሄ ምን አይነት ፖርትፎሊዮ ነው የምን ፖርትፎሊዮ ነው እንዲል ቀድሞ የግራፊክ ዲዛይን ፖርትፎሊዮ ብዬ ጽፌያለሁ ማለት ነው። ስለዚህ አይቸገርም የምን ፖርትፎሊዮ እንደሆነ ቀድሞ ማወቅ ይችላል ማለት ነው። ስለዚህ የዚህ የእናንተ ስም የፍሪላንሰሩ ስም እዚህ ጋር ተጽፏል፣ ናታን ብርሃኔ ይላል። ስለዚህ ናታን ብርሃኔ ነው የዚህ ፖርትፎሊዮ ባለቤት ነው። ስለዚህ ይሄ አባውት ሚ የሚለው ጋር እዚህ ጋር ናታን ብርሃኔ ስማችሁን ጽፋላችሁ በናታን ብርሃኔ ቦታ። ስለዚህ ሃይ አይ አም ግራፊክ ዲዛይነር ኤንድ ቪዲዮ ኤዲተር። ስለዚህ ይሄ ምን እንደምትሰሩ በዚህ መግለጽ ትችላላችሁ ማለት ነው። ግራፊክ ዲዛይን ብቻ እንደማትሰሩ የቪዲዮ ኤዲትም እንደምታደርጉ በዚህ መግለጽ ትችላላችሁ። ስለዚህ አም ኦልዌይስ ሰርቺንግ ፎር ኒው ፎርምስ ኤንድ ስታይልስ ኦፍ ሰልፍ ኤክስፕሬሽን ቱ ኢምፕሩቭ ማይ ስኪልስ። በቃ እንደዚህ በደንብ ማብራራት ትችላላችሁ። እዚህ ጋር ደግሞ የሚቀመጠው ፎቶሾፕ፣ አዶቤ ኢሉስትሬተር፣ አፍተር ኢፌክት፣ ኢንዲዛይን፣ ላይትሩም እና ፕሪሚየር ፕሮ ማለት ነው። ስለዚህ እዚህ ጋር ፕሪሚየር ፕሮ ያለበት ምክንያት ቪዲዮ ኤዲት እንደምታደርጉ ያሳያል። እነዚህ ደግሞ ግራፊክ ዲዛይን ሶፍትዌሮች ናቸው ማለት ነው። ስለዚህ ሁለቱንም እንደምትሰሩ ያሳያል። አሁን ቀጣይ ደግሞ ስንሄድ እዚህ ጋር ሎጎ ዲዛይን ሲል እና የሎጎ ዲዛይኖችን እዚህ ጋር እንደ ቀደም እንደነገርኳችሁ እናንተ በፊት የሰራችሁት ስብስብ ነው። እነዚህ ሎጎአችሁን እዚህ ጋር ታደርጋላችሁ። አሁን እያደረግን እናያለን። ያው እዚህ ሎጎ አለ የሰራው። እዚህ ጋር ደግሞ ቢዝነስ ካርድስ የቢዝነስ ካርዶችን እዚህ ጋር እናደርጋለን ማለት ነው። ፎቶ ማኒፑሌሽን ደግሞ እዚህ ጋር ማኒፑሌት ያደረገ ፎቶ እንደዛ ማለት ነው። እናንተ ማኒፑሌሽን ከሰራችሁ በታች በኩል ማድረግ ትችላላችሁ። ፖስተር ዲዛይን ብሎ አድርጓል። ኤንኤፍቲ ዲዛይኖችን አድርጓል ማለት ነው። ስለዚህ እናንተም በዚህ መልኩ ማድረግ ትችላላችሁ ማለት ነው። ስለዚህ ቴንኪዩ ብሏል። ፕሬዘንት ባይ ናታን ብርሃኔ ብሏል ማለት ነው። ስለዚህ እኛም ብንጨማምረው ነገር ካለ ጨማምረን ይሄን እንደገና መስራት እንችላለን ማለት ነው። ቀድመን ወርድ እንክፈት። ማይክሮሶፍት ወርድ ነው የምንጠቀመው። ማይክሮሶፍት ወርድ እና ፎቶሾፕ ነው የምንጠቀመው ማለት ነው። ቀድመን ይሄን ፋይሉን ለመስራት ከዛ ደግሞ የራሳችንን በዌብሳይት እንሰራለን ማለት ነው። እስከዛ ድረስ ፒሲ ያላችሁ በዚህ መከታተል ትችላላችሁ። ስለዚህ እዚህ ጋር ግራፊክ ዲዛይን ፖርትፎሊዮ ይላል። ግራፊክ ዲዛይን ፖርትፎሊዮ ብለን በትንሿ መጀመሪያ እንጽፋለን። ግራፊክ ዲዛይን ፖርትፎሊዮ ብለናል ማለት። ስለዚህ ይሄን እንደዚህ ኮንትሮል ፕላስ ኤ አድርጌ ሳይዙን ማተለቅ ይችላል። እንደዚህ ማድረግ እችላለሁ። መጨመር እንችላለን ማለት ነው። ከዛ ይሄን መሀል ላይ እንደዚህ አድርጌ ከዛ ያው ግራፊክ ዲዛይን ፖርትፎሊዮ ብለናል ማለት ነው። ስለዚህ እዚህ ጋር ወደታች እናደርግና ስማችሁን መጻፍ ትችላላችሁ። ጋር ሚኪ ሚዲያ ብዬ ዝም ብዬ ልጻፍ። እናንተ የራሳችሁን ስም መጻፍ ትችላላችሁ ማለት ነው። ስለዚህ ይሄ መሀል ላይ አድርጎታል። እዚህ ጋር የእናንተ ሎጎ ቢኖር በጣም አሪፍ ነው። እዚህ ጋር ሎጎአችሁን ብታስቀምጡ በጣም አሪፍ ነበር፣ ግን ሎጎ በዚህ ሰዓት ስለሌለን ይሄን መተው እንችላለን ማለት ነው። ስለዚህ ይሄን ወደታች እናደርጋለን። አባውት ሚ ብላችሁ ከዛ እዚህ ጋር ሃይ አም ግራፊክ ዲዛይነር ኤንድ ቪዲዮ ኤዲተር
ምናምን በቃ ቀደም እንዳሳያችሁ ማለት ነው። ከዛ ዲዛይን እንዴት እንደሚወጣ ያው እሱ ማየት ትችላላችሁ ማለት ነው ኤዲተር። ከዛ እዚህ ጋር ስለራሳችሁ ትጽፋላችሁ በደንብ። ዲዛይኑን በፎቶሾፕ ነው የምታወጡት ማለት ነው። እንደዚህ ለምን እንደዚህ ዲዛይን አልወጣለትም ምናምን ካላችሁ ይሄ በፎቶሾፕ ነው የተስተካከለው። እዚህ ጋር ፎቶሾፕ አፍተር ኢፌክት ምናምን ተጨምሮ ይሄ ወረቀቱ ምናምን ፎቶሾፕ የተስተካከለ ነው ማለት ነው። ስለዚህ ይሄ እንደዚህ እናንተ ማስተካከል ትችላላችሁ። ስለዚህ እዚህ ጋር አሁን ሎጎ ዲዛይን እንበልና ይሄን ሎጎ ዲዛይን እንበልና ይሄን እናስፋው። ላይ ሎጎ ዲዛይን ብለናል። ይሄ ሎጎ ዲዛይን ብለናል። ስለዚህ አሁን ፎቶሾፕ ላይ መግባት ነው። ስለዚህ እዚህ ጋር ፎቶሾፕ ከፍቻለሁ ማለት ነው። ፎቶሾፓችንን ከፍተና እዚህ ጋር ክሬት ኒው እንላለን። ከዛ እዚህ ጋር ክሬት ኒው ካልን በኋላ እዚህ ጋር ዊድዙን 2970 ትሉታላችሁ። ከዛ እዚህ ጋር ደግሞ ሄቱን 2100 ታደርጉታላችሁ ማለት ነው። ስለዚህ እዚህ ጋር 2970 እዚህ ጋር 2100 ከዛ ይሄን ዲዩሬሽኑን ከዚህ ወደዚህ ትቀይሩታላችሁ ማለት ነው። ስለዚህ እዚህ ጋር ክሬት ትሉታላችሁ። ከዛ እዚህ ጋር መጥቷል ማለት ነው። በብዙ ፒክሰል ስለሆነ በግብዳ አምጥቷል። ስለዚህ እዚህ ጋር ሆልድ እያደረግን ማምጣት ነው። እዚህ ጋር በጣም ብዙ ቢሆን አሪፍ ነው። የእናንተ የሰራችሁ ሂስትሪ በጣም ብዙ ቢሆን አሪፍ ነው። ግን እኔ እንደ ሳምፕል ያህል ይሄ ከቅድሙ ፖርትፎሊዮ እያመጣው ፎቶ እዚህ ውስጥ አስገባለሁ ማለት። ስለዚህ እዚህ ጋር ሎጎ ዲዛይን ስላለን እዚህ ፎቶሾፕ ውስጥ ሆልድ እያደረኩ አስገባዋለሁ ማለት። ከዛ እዚህ ጋር እንደዚህ ትንሽ ያደርኳል። እዚህ ጋር ትንሽ ላስፈው። እዚህ ጋር ራይት ብለዋለሁ። እዚህ ጋር አምጥቷል ማለት ነው። ከዛ እንደዚህ ሌላም አለ ዘውድ ሚሊዮን አንድ እዚህ ጋር ወስደዋለሁ። እናሳንሳታለን በሷ ሳይዝ ትንሽ ሎጎ ዲዛይን አድርገናል። ስለዚህ እዚህ ጋር ፋይል እንለውና ኤክስፖርት እንለዋለን። ኤክስፖርት አስ እንለዋለን ማለት ነው። ስለዚህ በጄፒጂ ፎርማት ታደርጉና ኤክስፖርት ትሉታላችሁ። ከዛ እዚህ ጋር ቅድም ባሳያችሁ መሰረት ነው። እኔ እዚህ ጋር ዝም ብዬ ላድርገው ወይ መጀመሪያ ባረኩት መሰረት ላደርገው ይችላል ፖርትፎሊዮ። ስለዚህ እዚህ ጋር በአንድ ፋይል ማድረግ እንችላለን ማለት ነው። ፖርትፎሊዮ በሚለው ሴቭ አድርጌዋለሁ። እኔ በአንድ ሳምፕል ነው ማሳያችሁ ማለት በሱ መሰረት እናንተም በጣም ብዙ ትሰራላችሁ። ከዛ እዚህ ጋር መጣልኝ ማለት ነው። እዚህ ጋር ቀደም ያረኩት ሴቭ ያረኩት መጥቷል። ስለዚህ እዚህ ጋር ሎጎ ዲዛይንስ ብያለሁ ማለት ነው። በታች በኩል እዚህ ወረታች አረገውና ቀደም ሴቭ ባረኩት መሰረት ይሄን ሆልድ አድርጌው ወርድ ውስጥ አስገባለሁ። ፔስት ማድረግ ነው ማለት ነው። ስለዚህ እዚህ ጋር ሎጎ ዲዛይን ብሎ መጥቷል። ይሄን ቦታውን ማስተካከል ነው። በዚህ መልኩ መደርደር ትችላላችሁ ማለት ነው። ስለዚህ እዚህ ጋር ሎጎ ዲዛይኖችን አድርጌያለሁ። በታች ያረኩ ሌላ ማድረግ እችላለሁ ማለት ነው። ስለዚህ ቴንክስ ምናምን ብላችሁ ኤዲት በማድረግ ለዚህ አድ ማድረግ ትችላላችሁ ማለት ነው በወርድ እና በፎቶሾፕ። ሌላ ደግሞ በዌብሳይት እንዴት እንደሚሰራ አሳያችኋለሁ። ስለዚህ ጉግል ክሮም እኔ ኦፔራ ነው ያለኝ ማለት ነው። ጉግል ክሮም ወይም ኦፔራ ትከፍቱና እዚህ ጋር ፕላስ ምልክት ትነካላችሁ። ከዛ ሳይት 1 2 3 ትሉታላችሁ ማለት ነው። ስለዚህ ሰርች ስትሉ እዚህ የመጀመሪያው ዌብሳይት መጥቷል ማለት ነው። ይሄን የመጀመሪያውን ዌብሳይት አንዴ ተነኩታላችሁ ማለት ነው። ቹዝ አ ዌብሳይት ታይፕ ይላል ማለት ነው። ዌብሳይት ይላል፣ ኦንላይን ስቶር፣ ብሎግ ምናምን ይላል ማለት። ስለዚህ እኛ ዌብሳይት ነው ክሬት ማድረግ የፈለግነው። የራሳችን ዌብሳይት ክሬት ማድረግ ስለፈለግን እዚህ ጋር ዌብሳይት እለዋለሁ ማለት ነው። ስለዚህ እዚህ ጋር ካቴጎሪ ይላል። ዌብሳይት ካቴጎሪ ምን አይነት ዌብሳይት ነው ይላል። አሁን እዚህ ጋር ግራፊክ ዲዛይን እለዋለሁ ማለት ነው። እዚህ ጋር ግራፊክ ዲዛይን እለውና
ዌብሳይት ኔም ምን እንደሆነ የዌብሳይታችሁ ስም ሚኪ ሚዲያ እለዋለሁ እኔ። እናንተ የራሳችሁን ስም ማድረግ ትችላላችሁ። ሚኪ ሚዲያ እለዋለሁ ማለት ነው። ስለዚህ እዚህ ጋር ዲስክሪፕሽን ማድረግ ትችላላችሁ። ኔክስት ስቴፕ ብያለሁ ማለት ነው። ስለዚህ እዚህ ጋር ዩር ኔም ይላል፣ ዩር ፎን ይላል፣ ኦፕሽናል ኢሜል፣ ክሬት ፓስወርድ ይላል ማለት ነው። ስለዚህ እዚህ ጋር የእናንተን ማድረግ ትችላላችሁ። ካልሆነ ደግሞ እኔ ኮንቲኒው ዊዝ ጉግል እለዋለሁ ማለት ነው። በቀላሉ የኔን ክሬት እንዲያደርግልኝ ከዛ ሳይን አፕ ዊዝ ጉግል እለዋለሁ ማለት ነው። እዚህ ጋር ቢልዲንግ ዩር ዌብሳይት ይላል። በዚህ መልኩ ቢውልድ እያደረገ ነው ማለት ነው። በራሱን ዌብሳይቱን ቢውልድ የሚያደርገው እሱን ገብታችሁ ካስተማይዝ ማድረግ ነው ማለት ነው። አሁን አሳያችኋለሁ ሁሉ ነው። ኮንግራቹሌሽንስ ኦን ዩር ኒው ዌብሳይት ይላል ማለት ነው። ስለዚህ ይሄ ሙሉ ዌብሳይታችሁን ክሬት አድርጓል ማለት ነው። ስለዚህ እዚህ ጋር ዌብሳይት ኔም ይላል፣ አባውት ፔጅ ምናምን ይላል ማለት ነው። ስለዚህ እዚህ ጋር ካስተማይዝ ማድረግ ነው። እንደዚህ አንዴ እንደዚህ ትነኩትና እዚህ ጋር ያመጣላችኋል። ከጎን ኔም ኤንድ ሎጎ ይላል ማለት ነው። ስለዚህ ዌብሳይት ኔም ላይ ሚኪ ሚዲያ ቢግ ይላል፣ ላርጅ ይላል፣ ሂውጅ ይላል ማለት ነው። ኖርማል አድርጉት እኔ። ስለዚህ እዚህ ጋር ቹዝ ሎጎ ይላል። ሎጎ ካላችሁ ሎጎ አፕሎድ አድርጋችሁ ማስገባት ትችላላችሁ። እኔ አሁን ሎጎ ስለሌለኝ ተዋለው ማለት ነው። ስለዚህ ቢኖራችሁ እዚህ አፕሎድ ታደርጉታላችሁ ማለት ነው። ይሄ ካስተማይዝ ሆኗል እንደምታዩት። ከዛ እዚህ ጋር ሜክ ዩር ቢዝነስ ኤንድ ግሮው የሚለው ጋር እንደዚህ ዌልካም ማለት ትችላላችሁ ማለት ነው። እዚህ ጋር ቢዝነስ ማኔጅመንት ዌልካም ቱ ማይ ፖርትፎሊዮ፣ እዚህ ጋር ቱ ማይ ፖርትፎሊዮ ትሉታላችሁ። ከዛ እንደዚህ ትንሽ ማስፋት ትችላላችሁ። ወደ ጎን ወደ ላይም እንደዚህ ስታሰፉ ወደ ጎን ይሰፋል። ይሄንም ወደ ላይ እንደዚህ። ከዛ እዚህ ጋር ዌልካም ቱ ማይ ፖርትፎሊዮ ብሏል። እንደዚህ ወደ ታች ትቀይሩታላችሁ። እዚህ ጋር እንደዚህ ትሉና አባውት ሚ ቀደም እንዳልኳችሁ ማለት ነው። አባውት ሚ እዚህ ኢሜጅ መቀየር ትችላላችሁ ማለት ነው። ስለዚህ እዚህ ይሄ ኢሜጁ ካልሆነ አፕሎድ ማድረግ ትችላላችሁ፣ ሴሌክት ማድረግ ትችላላችሁ ማለት ነው። አይ አም ምናምን ብላችሁ ቅድም ያልኳችሁን ስለ ራሳችሁ ስራ ሂስትሪ ምናምን መጻፍ ነው ማለት ነው። አይ አም ግራፊክ ዲዛይነር ኤንድ ቪዲዮ ኤዲተር ምናምን በቃ የራሳችሁን ትጽፋላችሁ። ሃይ አይ አም ግራፊክ ዲዛይነር ኤንድ ቪዲዮ ኤዲተር። በዚህ መልኩ ይሄን ስለ ራሳችሁ ትጽፋላችሁ። እዚህ ጋር መጻፍ ነው። ብዙም ካልሆነ እዚህ ማጥፋት ትችላላችሁ ማለት ነው። እዚህ ጋር ትራሽ እንትን ምልክት አለች፣ የትራሽ ምልክት፣ እሷን ትነኩና የስ ትሉታላችሁ፣ ያጠፋል ማለት ነው። ስለዚህ እዚህ ጋር ሰርቪስ የሚለውን ቪዲዮ ኤዲቲንግ፣ ግራፊክ ዲዛይኒንግ እዚህ እንደዚህ አንዴ በመንካት ኤዲት ትላም በመንካት ኤዲት ማድረግ ትችላላችሁ። ከዛ እዚህ ጋር ኢሜጆችን እንደዚህ አድ ኢሜጅ ትሉና ቹዝ ኢሜጅ ትሉታላችሁ፣ አፕሎድ። ከዛ እዚህ ጋር ሾ ኦል ፋይልስ ትሉትና ያመጣል ማለት ነው። ከዛ እዚህ ጋር ኢሜጅ መምረጥ ነው፣ ፖርትፎሊዮ። ከዛ እነዚህ አንድ ኢሜጅ ከዚህ መሀል አንድ ኢሜጅ በመምረጥ አድ ማድረግ ነው ማለት ነው። ስለዚህ ይሄ የኔ ከቨር ዝም ብዬ እኔ ሰርቻለሁ ማለት። ስለዚህ በዚህ መልኩ ከቨር መስራት ትችላላችሁ። ስለዚህ ምንም ግራ የገባችሁ ነገር ያለ አይመስለኝም። ፖርትፎሊዮ በቀላሉ በዚህ መልኩ ነው የሚሰራው ማለት ነው። ምንም ግራ የገባችሁ ነገር ካለ ኮሜንት ማድረግ ትችላላችሁ። በሌላ አሪፍ ቪዲዮ እስክንገናኝ